ወበረካቱ ውድ በይዳ ኡመር ዩቱብ ተከታታይ ጓደኞቼ ሰላም ነው አለን፣ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁትኝ ሳሎን ዲያ አሰራር ነው። የአረቦቹ ሳሎን ዲያ አሰራር ይሄ ዶሮ ነው። አጥቤ በሐል ወይም በሎሚ አጥቤ አዘጋጅቼው ነው ዶሮ እና ዶሮውን ለመስራት ደግሞ እዚህ ጋር ሽንኩርት ከትፌ አዘጋጅቻለሁኝ። እዚህ ጋር ደግሞ የምጨምረው ሁድራ ሌላም ነገር መጨመር ይቻላል። በነገራችን ላይ አበባ ጎመን፣ ኩሳ ምናምን እንደ ቤቱ መጨመር ይቻላል። ግን እኔ የምጨምረው ድንችና ካሮት ብቻ ነው ማለት ነው። እና ቲማቲም እዚህ ጋር አለኝ። ቲማቲም ፈጭቼ እዚህ ጋር ያዘጋጀሁት ቲማቲም አለኝ። የምጠቀመው ነጭ ሽንኩርት በዝንጅብል የተዘጋጀው የሱቁ ነው። ቤት ውስጥም ማዘጋጀት ይቻላል። እና ሳልሳ ጨምራለሁኝ። እዚህ ጋር ቅመሞች አለኝ። ይሄ የዶሮ የራሱ ቅመም ነው። ይሄ ፍልፍል አስወድ ነው። ይሄ ከሙን ነው። ይሄ ደግሞ የሚያቃጥለው ቅመም ነው፣ የእነሱ ጫፍ ላይ ያለው። ይሄ ደግሞ በአብሪካ ነው፣ የማያቃጥለው በአብሪካ። ይሄ ክዝበራ ነው፣ ያ ደግሞ ኩርኩም ነው ማለት ነው። እነዚህ ቅመሞች ነው የምጠቀመው። ቅመም ያለንን ትንሽ ትንሽ ሁሉም መጨመር ይቻላል። እዚህ ጋር ደግሞ መጨረሻ ላይ ሊጨምረው ያዘጋጀሁት ክዝበራ አለኝ ማለት ነው። መጨረሻ ላይ ጨምረዋለሁ። ግብአቶቹ ይሄ ይመስላሉ። እዚህ ጋር ዘይት አለኝ። አሁን ድስቴ ላይ ዘይት አደርጋለሁ ማለት ነው። እዚህ ጋር ዘይት ጨምራለሁኝ። ዘይቱ ሞቅ ሲል ዶሮ እዚህ ላይ አደርገዋለሁ። ዶሮውን ትንሽ እጠብሰዋለሁ በመሰራበት ዘይት። በዚህ መልኩ ከተጠበሰ በኋላ ሽንኩርት እጨምርበታለሁ። ሽንኩርቱን አሁን እጨምረዋለሁ። አንድ ላይ ደግሞ ጥብስ አደርገዋለሁ ማለት ነው። ዶሮና ሽንኩርቱ ጥብስ ብሏል አንድ ላይ። ይኸው እንደሚታየው እዚህ ጋር ነጭ ሽንኩርት በዝንጅብል የተዘጋጀ እጨምራለሁ። ይኸው በትንሹ ማንኪያ አንድ። አሁን እዚህ ጋር ቅመሞቹን ቅድም ያሳየኋችሁ ያዘጋጀሁትን ቅመም እጨምራለሁ ማለት ነው። ቅመሙ እንደዚህ ከተዋሃደ በኋላ አንድ ላይ አሁን የተፈጨ ቲማቲም እጨምራለሁ። አሁን እዚህ ጋር ሳልሳ ጨምራለሁ። በትልቁ ማንኪያ አንድ ሳልሳ። አሁን በዚህ መልኩ ተዋህዶ ከበሰለ በኋላ አሁን ለማብሰያ ውሃ ከልሰዋለሁ ማለት ነው። ከዛ ደግሞ ካሮቱን እጨምራለሁ። መጀመሪያ እኔ ድንቹ ለብቻው አብስዬ መጨረሻ ላይ ነው የምጨምረው። አሁን እዚህ ጋር ካሮቱን እጨምራለሁ። እና እዚህ ጋር የሚውቅ ውሃ አለኝ፣ የፈላ ውሃ ከልሰዋለሁ። እዚህ ጋር ጨው ጨምራለሁ። ጨው እንደ መጠኑ ነው፣ እየበሰለ ነው። እኔ በዚህ በትንሹ ማንኪያ ትንሽ ነው፣ 3 ነው የምጨምረው። ካሮቱ በስሏል እና ድንቹ ለብቻ ነበር የቀቀልኩት። ያው አንድ ላይ መቀቀል ይቻላል። ሩዙ ካሮቱ ትንሽ ከበሰለ በኋላ ሩዝ ብስሚላ ድንቹ መጨመር ይቻላል ማለት ነው። አንድ ላይ ማብሰል ይቻላል። ግን እኔ የሆነ ቆዳው ጋር ድንቹ የሆነ ብቻ ገሸሽ ማለት ነገር አለው። አብሮ ሲበስል አንድ አይደለም፣ ለብቻው ሲቀቀል የተሻለ ነው።
እና እኔ ለዛ ነው ለብቻው መቀቀለው። ድንቹ ግን አንድ ላይ ነው የሚጨምረው። ብዙ ሰው ሲሰራ መጨመርም አንድ ላይ ማብሰልም ይቻላል። እና ወጡ እየደረሰ ነው። አሁን ስለደረሰ ይሄ ክዝባራ መጨረሻ ላይ ጨምረዋለሁ ያልኩት ክዝባራውን እንጨምራለን ማለት ነው። ስለደረሰ ይሄ ክዝባራ ሽታው ምናምን ጣዕምም ይሰጠዋል። ሽታው በጣም አሪፍ ነው። በጣም ቆንጆ ነው ለወጥ ላይ። እንግዲህ ሀሳብ አስተያየታችሁ በኮሜንት ጻፉልኝ። ማስተካከልም ያለብኝ ነገር ኢንሻአላህ በኮሜንት ትጽፉልኝ ያላችሁ። ለምታበረቱኝ በጣም አመሰግናለሁ። አሁን ደርሰዋል። እቃ ላይ አድርገ ነው ደግሞ እናየዋለን። ወጡ እቃ ላይ ይሄ ይመስላል። እንግዲህ አዳዲሶች ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ነባሮች በጣም ነው የማመሰግነው። ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ። እንግዲህ አብራችሁ ስለተከታተላችሁኝ በጣም አመሰግናለሁ። የደወል ምልክቷ መጫናታችሁን እንዳትረሱ። አመሰግናለሁ። መልካም ቀን